ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የቻናላችን ቤተሰቦች እንደምን ቆይታችኋል? ሰዓቱ ብለን የመረጥናቸውን አጫጭር መረጃዎችን ይዘን ቀርበናል። እስከ ፍጻሜው ድረስ አብራችሁን ቆዩ። 300 የሚደርሱ ተመካካሪዎች ታፍነው መወሰዳቸው ተሰምቷል። በአዲስ አበባና በመንግስት አወቃቀር ጉዳይ ላይ ተቃውሞ ያቀረቡ የምክክር ጉባኤው ተሳታፊዎች በጸጥታ ኃይሎች መወሰዳቸው ተሰምቷል። በሌላ በኩል የፖለቲካ እስረኞችን ከማይካድራ ጭፍጨፋ ፍርደኞች ጋር በይቅርታ አንድ ላይ ለመፍታት መታቀዱ ተቃውሞ አስነስቷል። በአማራ ክልል ከተቀሰቀሰው ግጭት ጋር በተያያዘ በማረሚያ ቤቶች ተይዘው የሚገኙ በርካታ የፖለቲካ እስረኞች ከመንግስት የቀረበላቸውን ይቅርታ ሰነድ አንፈርምም በማለት ጠንካራ ተቃውሞ ማቅረባቸው መዘገቡ የሚታወስ ነው። በሌላ በኩል ሌተናል ጀነራል ጥጋቡ ይልማ የአማራ ክልል ፖሊስ ዋና ጠቅላይ መምሪያ አዛዥ ሆኖ መሾማቸው ተሰምቷል። የአማራ ክልል ፕሬዝዳንት አቶ አረጋ ከበደ ሌተናል ጀነራል ጥጋቡ ይልማን የአማራ ክልል ፖሊስ ዋና ጠቅላይ መምሪያ አዛዥ አድርገው ሾመዋል። ዝርዝር ይዘናል። አሜሪካ ኢትዮጵያን ጨምሮ በአራት አፍሪካ ሀገራት ከባድ ውሳኔ ማሳለፏ ተሰምቷል። ውሳኔው ምንድነው? የምትሰሙት ይሆናል። ህወሓት በራያ አላማጣና አካባቢው አርሶ አደሮች ለታጣቂዎች ቀለብና ገንዘብ እንዲያቀርቡ ማዘዙ ተሰምቷል። በራያ አላማጣና በበርካታ አዋሳኝ ቦታዎች ህወሓት ከአካባቢው ማህበረሰብ ለታጣቂዎች የምግብና የሎጂስቲክስ ድጋፍ እንዲያቀርብ ሰሞኑን ትዕዛዝ ማስተላለፉ ተነግሯል። ተጨማሪ አለን። የተከበራችሁ የቻናላችን ቤተሰቦች እስከ መጨረሻው ድረስ አብራችሁን ስትቆዩ እነዚህን በዝርዝር ታደምጣላችሁ። ለቻናላችን አዲስ የሆናችሁ ቻናላችን ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ ዝርዝር መረጃዎች እንሻገራለን። 300 የሚደርሱ ተመካካሪዎች ታፍነው መወሰዳቸው ተሰምቷል። በአዲስ አበባና በመንግስት አወቃቀር ጉዳይ ላይ ተቃውሞ ያቀረቡ የምክክር ጉባኤው ተሳታፊዎች በጸጥታ ኃይሎች መወሰዳቸው ተሰምቷል። ታፍነው ከተወሰዱት መካከል ግማሾቹ ፓርቲያቸው ያስቀመጠውን አቅጣጫ አልተገበሩም የተባሉ የብልጽግና ፓርቲ አባላት መሆናቸውም ተገልጿል። ተሳታፊዎቹ ካረፉበት ከሲቪል ሰርቪስ ዩኒቨርሲቲ ታፍነው የተወሰዱት ሌሊት ላይ በድብቅ መሆኑም ተገልጿል። ከታሰሩት ውስጥ ከአማራ፣ ደቡብ፣ ሶማሊያ፣ አፋር፣ ቤንሻንጉል፣ ጋምቤላ፣ ድሬዳዋና አዲስ አበባ ተወክለው የመጡ መሆናቸውም ተሰምቷል። የታፈኑት ተመካካሪዎቹ ወዴት እንደተወሰዱ እስካሁን ማወቅ አለመቻላቸውን ምንጮች ገልጸዋል። ይህ የመንግስት ድርጊት በሌሎች ተመካካሪዎች ላይ ስጋት መፍጠሩን የገለጹት ምንጮቻችን ምክክሩ በጫና እየተደረገ መሆኑን ገልጸዋል። ገዢው ብልጽግና ፓርቲ በአዲስ አበባ ህጋዊ የባለቤትነቱ ጉዳይ ያስቀመጠው አቅጣጫ በአባላቱ መካከል ክፍፍል መፍጠሩም ተሰምቷል። የፖለቲካ እስረኞችን ከማይካድራ ጭፍጨፋ ፍርደኞች ጋር በይቅርታ አንድ ላይ ለመፍታት መታቀሩ ተቃውሞ አስነስቷል። በአማራ ክልል ከተቀሰቀሰው ግጭት ጋር በተያያዘ በማረሚያ ቤቶች ተይዘው የሚገኙ በርካታ የፖለቲካ እስረኞች ከመንግስት የቀረበላቸውን የይቅርታ ሰነድ አንፈርምም በማለት ጠንካራ ተቃውሞ ማቅረባቸው መዘገቡ ይታወቃል። መንግስት የፖለቲካ ታሳሪዎቹን ከ6 ዓመታት በፊት በማይካድራ ከተፈጸሙ ዘግናኝ የጅምላ ጭፍጨፋ ጋር በተያያዘ በሰብአዊ ፍጡር ላይ የሚፈጸም ወንጀል የተከሰሱና ከተፈረደባቸው አካላት ጋር ባንድ ላይ አደባልቆ በይቅርታ ለመፍታት ማቀዱ ታሳሪዎቹን አስቆጥቷል። የመረጃ ምንጮች እንደገለጹት የፖለቲካ እስረኞቹ ይህንን ውሳኔ እጅግ ዘግናኝ የሆነ ግድያና ጭፍጨፋ ፈጽመው ፍርድ ካገኙ ግለሰቦች ጋር እኩል በማሰለፍ በህዝብ ዘንድ በተመሳሳይ እይታ እንዲታዩና የወንጀሉ ተካፋይ ተደርገው እንዲሳሉ ሆነ ተብሎ የተሸረበ ሴራ ነው ሲሉ አውግዞታል። ታሳሪዎቹ የኢትዮጵያ ሰብአዊ መብቶች ኮሚሽን ይህን የይቅርታ ሀሳብ አዘጋጅቶ ለመንግስት ማቅረቡን በመግለጽ የኮሚሽኑ እርምጃ እጅግ እንዳሳዘናቸውና ተስፋ እንዳስቆረጣቸውም ተናግረዋል። መንግስት በሚመጣው አዲስ ዓመት ከ1300 በላይ ሰዎችን በይቅርታ ለማስፈታት አቅዶ የይቅርታ ደብዳቤ እያስፈረመ ይገኛል። በህዝብ ተወካዮች ምክር ቤት አባል የነበሩት አቶ ክርስቲያን ታደለን ጨምሮ በርካቶች የቀረበላቸውን አነጋጋሪ የይቅርታ ሰነድ ቢፈርሙም 30 የሚሆኑ ታዋቂ የፖለቲካ እስረኞች ግን አልፈርም በማለት አቋም ይዘዋል ተብሏል። በሌላ በኩል ሌተናል ጀነራል ጥጋቡ ይልማ የአማራ ክልል ፖሊስ ዋና ጠቅላይ መምሪያ አዛዥ ሆኖ መሾማቸው ተሰምቷል። የአማራ ክልል ፕሬዝዳንት አቶ አረጋ ከበደ ሌተናል ጀነራል ጥጋቡ ይልማን የአማራ ክልል ፖሊስ ዋና ጠቅላይ መምሪያ አዛዥ አድርገው ሾሟል። የአማራ ክልል ፖሊስ ዋና ጠቅላይ መምሪያ አዛዥ ሆኖ ሲያገለግሉ የቆዩት ኮሚሽነር ጀነራል ዘላለም መንግስቴ የኢትዮጵያ ፌዴራል ፖሊስ ምክትል ኮሚሽነር ሆኖ መሾማቸው ታውቋል። ኮሚሽነር ጀነራል ዘላለም መንግስቴ ባለፈው ዓመት መጋቢት ወር ላይ ነበረ ከኢትዮጵያ ፌዴራል ፖሊስ ወደ አማራ ክልል ፖሊስ የሄዱት። አሁን በድጋሚ በሹመት ወደ ኢትዮጵያ ፌዴራል ፖሊስ ተመልሷል።
አሜሪካ ኢትዮጵያን ጨምሮ በአራት አፍሪካ ሀገራት ከባድ ውሳኔ ማሳለፏ ተሰምቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር ለሶማሊያ፣ ደቡብ ሱዳን፣ ካሜሩንና ኢትዮጵያ ዜጎች ተሰጥቶት የነበረውን ጊዜያዊ መኖሪያ ፍቃድ ማቋረጡ ተገልጿል። ይህ ውሳኔ በሀገራቸው ባለው የጸጥታ፣ የጦርነት ወይም የተፈጥሮ አደጋ ምክንያት በአሜሪካ ህጋዊ የመኖሪያና የስራ ፍቃድ አግኝተው የሚኖሩ በሺዎች የሚቆጠሩ ስደተኞችን ህጋዊ ከለላ የሚነጥቅ ነው ተብሏል። ህጉ ከአሜሪካ እንዳይባረሩና ህጋዊ የስራ ፍቃድ እንዲያገኙ የሚያስችል የሰብአዊ መብት ከለላ ፕሮግራም ሲሆን የትራምፕ አስተዳደር ፕሮግራም ስሙ እንደሚገልጸው ጊዜያዊ መሆን አለበት በሚልና በእነዚህ ሀገራት ያሉ ሁኔታዎች አሁን ላይ ዜጎቻቸው እንዲመለሱ ያስችላሉ በሚል ምክንያት አቋርጦታል። በካሜሩንና ደቡብ ሱዳን ላይ የተላለፉት የውሳኔ እርምጃዎች ተግባራዊ የሆኑ ሲሆን በኢትዮጵያና ሶማሊያ ላይ የተላለፉት ውሳኔዎች ግን በፌዴራል ፍርድ ቤቶች ህጋዊ ሙግት ላይ እንደሚገኙ ተገልጿል። ህወሓት በራያ አላማጣና አካባቢው አርሶ አደሮች ለታጣቂዎች ቀለብና ገንዘብ እንዲያቀርቡ ማዘዙ ተሰምቷል። በራያ አላማጣና በበርካታ አዋሳኝ ቦታዎች ህወሓት ከአካባቢው ማህበረሰብ ለታጣቂዎቹ የምግብና የሎጂስቲክስ ድጋፍ እንዲያቀርቡ ሰሞኑን ትዕዛዝ ማስተላለፉ ተነግሯል። በዚህ እያንዳንዱ አርሶ አደር ከ10 ሺህ ብር በላይ በገንዘብ እህልና ሌሎች አቅርቦቶችን እንዲሰጥ፣ ገንዘብ የሌላቸው ደግሞ ከቤታቸው አንድ ፍየል ወይም በግ እንዲያደርጉ መገደዳቸው ታውቋል። በሌላ በኩል በራያ አላማጣ፣ በአፋር ትግራይ አዋሳኝ ቦታዎች እንዲሁም በዋግምራ አቅጣጫ በታጣቂዎች ላይ ከባድ የድሮን ጥቃቶች ተፈጽመው ጉዳት ማድረሳቸው ተገልጿል።